አዶናይና ጃኒ ተለያይተናል ብለው የተናገሩበት ሚስጥራቸው ታወቀ። ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው። በዚህ 3 ቀናቶች ውስጥ ገጠር ነው፣ ከጎንደር ነው፣ ከኦሮሚያ ነው ወይ ትግረኛ ነው የተወለድኩት። ለምን እንደዛ ጠየቀኝ? ምን አሉክ እነሱ? ትላንትና ብቃት ተረጋግጧል ብለህ ያስወጣውን ሹፌር እንደገና ብቃትን ላረጋግጥልህ ብለህ ስትል ሼም አይዛችሁም? ይሄንንና አሪፍ እናንተን ያዝናናሉ ብዬ ያሰብኳቸውን ቆንጆ ቪዲዮዎች መረጣጥ አድርጌ ይዤላችሁ መጥቻለሁ። ሰላም የቻናሌ ቤተሰቦች እንዴት ከርማችኋል? እንደተለመደው ሶሻል ሚዲያ ላይ ሲዘዋወሩ አየት ያደረኳቸውን ለእናንተ ይመጥናሉ ብዬ ያልኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። አንድ ላይ የምናያቸው ይሆናል። ከእናንተ የሚጠበቀው ቤተሰብ ያልሆናችሁ የደወል ምልክቷን እየነካችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉን። ሐሳብ አስተያየት እንቀበላለን። በኮሜንት ጻፉልኝ። ቪዲዮዎቹንም እስከ መጨረሻው አይታችሁ ከተመቻችሁ ላይክ እያደረጋችሁ ከታች የምታያቸው የሶሻል ሚዲያ አማራጮችም የኔ ናቸው፣ ሜንሽን ማድረግ ቪዲዮዎችን መላክ ትችላላችሁ ማለት ነው። ወደ ቪዲዮዎቹ እንለፍ። ከዓለማችን በጣም ቆሻሻ ከተማ ከተባሉት ውስጥ እንግዲህ ቶፕ 30ዎቹን ነው የምናየው ማለት ነው። እንግዲህ ከ30 ውስጥ 22 ኢትዮጵያ ውስጥ ወይም ህንድ ሀገር ውስጥ የሚገኙ ከተማዎች ናቸው ጋይስ። በጣም ይገርማል። እና የምናየው ሚም ለካ ውሸት አይደለም። ከአፍሪካ ውስጥ 2 ነው ያለው፣ ኬንያ ናይሮቢ አለ፣ ከእንደገና ናይጄሪያ ደግሞ ላጎስ አለ ማለት ነው። ኢትዮጵያ የለንበትም እኛ። ፈተን በል ጋይስ፣ ኢትዮጵያ የለችበትም። እኔ 30 ሀገሮች ምናምን ሲል በእውነት ኢትዮጵያን ጠብቄ ነበርና ልቤ ድው እያለ ነበር። እንዴ 22 ግን ስለዚህ እነዚህ ቪዲዮ ላይ በብብታቸው ሲያቦኩ በእግራቸው ሲረግጡ ምናምን የምናያቸው ቪዲዮዎች በቃ ትክክል ናቸው ማለት ነው። ኦ ማይ ጋድ 22 ሀገራቶች ህንድ ውስጥ የሚዘገንን ወሬና የሚገርም መረጃ ነው የነገርከን። እውነት ኢትዮጵያ ግን የለችበትም። ጸድት ያለች ሀገር ናት፣ አየሯ ብቻ። ማይ ስራ ይዘሻል? ምንድነው? ትናንትና የሆነ ህልም አይቼ ህልም ልፍታልሽ? ታውቂያለሽ፣ እኔ እናትሽ ህልም ስፈታ ቅጭን ነው ይወዳሉ እኮ ህልምና በቃ ጉም ይመስለኛል። ጉም ባል ነው የማ ጨርስልሻማ። እሺ፣ ከዛ ነጭ ጉም ነው ግን ባል ነው የኔ እናት። ጥቁር ቢሆን እሺ ባል ላይሆን ይችላል። ግን እኮ ቆይ ነጭ ብቻ አይደለም ጥቁርም አለው። ጥቁር አለው ባል ነው። እናትዬ ባል ነው ይሄ። ይኸውልሽ አሁን ይሄ ከእግዚአብሔር የተሰጠሽ ምልክት ነው። ዝም ብለሽ ፈለግ አድርገሽ አግብተሽ እሺ። ከዛ ኃይለኛ ዝናብ መዝነብ ጀመረ። አረጋገጥኩኝ ባል ነው። ልክ የሆነ ቦታ ላይ ስደርስ ነጭ ነገር እየታሸገ ዕቃ ይመስለኛል ፊት ለፊት ያየሁኝ። ያስኩት እንዳትዪ። አዎ ያስኩት። በቃ ስለታቸው ሰመረ ነው ረስቴው ነው። አልያዝሽውም ባል ነው። ወይኔ እኔ እኮ በጣም ስላሳሰበኝ ነው ይሄንን ህልም ላስፈታ እንጂ ዛሬ የመጣሁት። ምን ያመናቅራታል? ሙያ መሰለሽ እንደ ህልም ማስፈታት? እኔ ተሰማኝን ነው። ይሄን ባል አታስመጪና እንደው በየጊዜው እየመጣሽ ህልም አስፈጪ። ታዲያ ሹጪ እናቶች በቃ እነሱ ያሰቡትንና የፈለጉት ነው እንዲሆን የሚፈልጉት። እንዴ ነጭም ከሆነ ባል ነው አለች፣ ጥቁርም ከሆነ ባል ነው። ወይኔ ግን በተለይ እድሜያችሁ ትንሽ ሄድ ካለማ በስመ አብ ቤተሰቦቻችሁ እንዲያገቡ ከመፈለጋቸው የተነሳ ህልሞቻችሁን ከባልና ከሚስት ጋር ምናምን ሊያያይዙት ይችላሉ። ትለያላችሁ ነው። ምን ይዞን ግን አሁን የምን ያናድዳል? እንዴት አልናደድም? እኔ በወጣው በገባ ቁጥር ፍሬህን ብናይ ያንተን ፍሬ ማየት ነው ምኞታችን። እንደ ፍሬህን አሳየንና እንዴ ምን ማለት ነው? የራሳቸው ወጣምሽ የሆኑ ወንድ ልጆች አላቸው። አንዴ የነሱን ፍሬ አያዩም እንዴ? እኔ ማንነኝና ነው ለማንም መንገደኛ ፍሬን ማሳይ? ፍቅር አለባከባከ አንተ ስለምታስበው ፍሬ ነው አይደለም። እነሱ ያወሩት ስለሌላ ፍሬ ነው። ባክሽ አንቺ የነሱ ቤት ነሽ። አሁን እስቲ ነው እውነት እንነጋገር ከተባለ እስቲ ጡቶችሽን እንቢሉሽ ከፍተኝ ታሳያለሽ ለመንገደኛ። አይ ቀለም ማነስ እኔንም ናኔ ራዞርከው ቆይ ፍቅር አይ ፍሬን አሳየኝ ሲሉ ያው
ልጅ ወልዳችሁ ነው ፍሬም ልጅን አሳየን ለማለት ነው ወልዳችሁ እሱ ከምን ጋር እንዳየ እንዴት ለየ እንዴ እና አንተ ፍሬም ምን ይሰራላችሁ ይቀልዳል እንዴ አየኔ ነገር ወሬ ይዤ ጎለጥኳችሁ አይደል በሉሲዮንሽ ነገር ቅመሱ እጃችሁን ታጠቡ ተነሽ አይ ወላ አያስፈልግም እንዴ ስንዱ የተነሽ እስቲና ብዬ ባርክሽ ሰላም ልበልሽ ብዬ ነው የመጣሁት እንጂ በልተን የመጣ ነው እንደው አንቺ እንኳን እሺ ባትበይ ልጁ እንደው ይርባላቲ በላንተ የኔ ቆንጆ ተደስ በልቷል እሺ ልጁ እንኳን ይብላ ወይኔ በተካለ እንድቀበልና ልውጣት በልቻለሁ መች በላ ቆየ እዚህ ከመጣችሁ እንኳን ስንት ሰዓት ሆናችሁ እሱም በልቷል እኮ ነው የምልሽ እውነት ጠግቤያለሁ እሺ አንቺ እንኳን ተይሽ እሱ ይብላ እንዴ መብላት ከፈለገማ ይብላ እኔ እኮ ጠግቧል ብዬ ነው እኮ ይኸው እሱ ይብላ ብላለች አዎ ይብላ መብላት ከፈለገማ ይብላ እኔ እኮ ቁንጣን እንዳይሆንበት በልቶ ስለወጣ ብዬ ነው ጥግብ ብሎ ነው የበላው ጥግብ ብሎ ስለበላ ቁንጣን እንዳይሆንበት ብዬ ነው እማዬ ልብላ አንተ ያማህ ብላ ተነስና ብላ እሺ ተነስና እጅን ታጠብ ተነስ እሺ ሂድ ታጠብ ተነሳው ሂድ እሺ አሁን በደንብ ሳቅ እሺ ሳቅ በደንብ አሁን ጉድ ፈል ስማ ምግብ ብሉ ከተባለ በልተን የመጣ ነው የምትለው እሺ ሰው ሰላም ለማለት ነው የምንሄደው እንጂ ልንበላ አይደለም ረስቶታል እሱ በቃኝ ልጅን ሁላችንም አጋጥሞናል ጋይስ እንዴ ምግብ በቃ በልተን የወጣ ነው ምናምን ለምንድን ነው ግን እናቶች እንደዛ የሚሉት እግዚአብሔር ምን አለበት ብንበላ እሱ ጭራሽ ረስቶታል አስቡት ልጅ ስትሆኑ እኮ ቤታችሁ በልታችሁ መታችሁ ራሱ ትጓጓላችሁ በቃ የሰው ቤት ደስ ይላል የዛን ጊዜ ደግሞ ታውቃላችሁ እንዴ እና እናቱን ረስቶታል ያስጠነቀቀችውን ፍሬም ጥንቅቅ አድርጎ የበላት ሲሲው በቃኝ ረሂም ነበር እውነት እንደዚህ የምታሳቅቁ እናቶች ግን አሁን የለም ለነገሩ የዛሬ ልጅ ኧረ አምጪ እበላለሁ ምናምን ብሎ ነው ሰሞኑን በሶሻል ሚዲያ ላይ በጣም በስፋት እየተነጋገረ የነበረና ሹፌሮችን ያስቆጣ አንድ ድርጊት ነበረ። የትራንስፖርት ባለስልጣን መንጃ ፍቃድ ያላቸው በሙሉ ድጋሜ ስልጠና ሰልጥነው ድጋሜ እንዲፈተኑ ብሎ መግለጫ አውጥቶ ነበር። ግን ኤቭሪ ሹፌር የተስማማ አልነበረም ጋይስ። እኔ አንድ ነው ላይክ ዝም ብዬ ላቀርብላችሁ ነው እንጂ ላይክ በጣም ኦልሞስት ሁሉም ማለት ይቻላል ቪዲዮ ያልሰራ ያልተቀየመ ማለት ያልደበረው የለም እና ሁሉም በጣም ተማሯል። ትላንትና ብቃት ተረጋግጧል ብለህ ያስወጣኸውን ሹፌር እንደገና ብቃትን ላረጋግጥልህ ብለህ ስትል ሼም አይዛችሁም? ምድረ ኢሊቢስ ብር መሰብሰቢያ አይዲያ እንኳን ብታጡ ሌላ አይዲያ አፈጥሩም? አይደብራችሁም እንዴ እናንተ? እንዴ ሰው እንደሞኝ በቃ ሁሉንም ነገር እሺ እያለ ሲቀበል እንደ ሕፃን ልጅ ነው እንደምታስቡት? ወይ በተቋም በኩል የሚመጣ ጭሳጭስ ካለ እኛንም እያስጨሳችሁን አንድ አይነት ነው። ዞሩባችሁ አታዞሩብን እንጂ እንደገና ብር እንትን አረሽም ነው በእናትህ ያን የመሰለ በረሃ ለበረሃ እንደዛ እየሾፈረ የሚነዳን ሹፌር አሁን ና ብቃትን ላረጋግጥልህ ብለህ ስትጠራው አታፍርም? ምን የማይገደልበት የማይታገትበት መንገድ ላይ የማይሳቀቅበት ላይሰንስ ልትሰጠው ነው? ኧረ ያስጠላባችኋል። በስመ አብ ወልድ ምድረ ኢልቢስ እንደሰማችሁ በጣም ብዙ ሹፌሮች ናቸው። እኔ በጣም ብዙ እንግዲህ ግን አይቀርም ተብሏል። አክቹሊ ሁላችንም የመፈተን እድላችን ሃይ ነው የሚቀር ነገር አይደለም ተብሏል። እንግዲህ እናየዋለን ወደፊት አንድ ላይ ቤቢ የጋብሩ ልጆች ጓደኞቼ ምን ይሉኛል አልከኝ ቅድም ከየት ነው የተወለድኩትኝ? እነሱ ምን አሉክ? ምንድነው ብለው ነው የሚጠይቁኝ አልከኝ? ከየት ነው የተወለድከው? ከጎንደር ነው ምንድነው? እና እኔ ከየት ነው የተወለድኩት ማለት ምንድነው አልገባኝ። ላይክ ጎንደሬ ነኝ፣ ትግረኛ ነኝ፣ ኦሮሞ ገጠሬ ነኝ፣ ወይኔ ገጠሬ ነኝ ምንድን ነኝ ማለት አልገባኝም። like am I born in ገጠር or shit? I don't know. ከገጠር ነው? ከጎንደር ነው? ከኦሮሞኛ ነው? ወይም ትግረኛ ነው የተወለድኩት?
ለምን እንደዛ ጠየቀኝ? ምን አሉክ እነሱ? ከየት ነው የተወለድከው? እነሱ ከየት ነው የተወለዱት? አንደኛው ጎንደር፣ አንደኛው አላበቃለሁ። ሁሉም ኢትዮጵያዊ ነው። አዎ። ስለዚህ ኢትዮጵያዊ ነኝ በላቸው እኮ። ኢትዮጵያዊ ነህ ግን ምንድነህ? ሰው ነኝ ሳይገርም ሰው ነህ ግን ምንድነህ? ኢትዮጵያዊ ነኝ አልኳቸው። በቃ እኔ ኢትዮጵያዊ ነኝ። ይሄንን በምታጠኑበት ፋንታ ኤግዛም ደርሷል፣ ኤግዛም አጥኑ በላቸው። ልበላቸው? እኔ ኢትዮጵያዊ ነኝ በለው። ልበለው? አዎ እኮ ብትሆንስ ሌላ እንትን አለ እኮ። የለህም። ኢትዮጵያዊ ነህ። ኢትዮጵያ ነው የተወለድከው። እሺ ወይኔ መድኃኒዓለምዬ እናንተ እውነት ልጆችን ግን እኔ ይሄን ፖስት ስታደርገው ላይክ ልጆቻችሁ ምን እያላችሁ የምታስጠናችሁ አያችሁ። ግን ልጆቻችን ያስተዳደጋችን ውጤት እንደሚሆነው አስቡ። ይሄ ልጅ ትልቅ ልጅ ነው ማለት ሕፃን የሚባል አይደለም። ዛሬ ላይ ግን ሕፃናቶች ስትጠይቋቸው ስለ ትግሬ፣ ስለ ኦሮሞ፣ ስለ አማራ፣ ስለ ጉራጌ ምናምን ብለው ይነግሯቸዋል፣ ስለ ብሔር ማለት ነው። ምክንያቱም የኛ አስተዳደጋችን ውጤት ነው ጋይስ። ሉክ እነዚህ እኮ ትልልቅ ናቸው። ላይ ግን የት ነው የተወለደ አያውቅም። ገጠር ራሱ የሚባለው ብሔር እንደሆነ ነው የሚያውቀው። አያቻቸው ግን እኛ በቀረጽናቸው ልክ ነው በቃ ልጆች የሚሆኑት። ሲያሳዝን የኔ ጌታ ጋብሪ፣ በዚህ አጋጣሚ በጣም ሳላመሰግንሽ አላልፍም። ጎበዝ ነሽ። ልጆችን እንዴት አድርገሽ እንደምታሳድጊ ብሔርን ምን እንደሆነ የሚባለው ነገር እንዳያውቁ አድርጋ ስላሳደገቻቸው ነው። ልጆቻችን ላይ መስራት አለብን በቃ። ለዛ ነው አሁን ትምህርት ቤት ሲሄድ ያስጨነቁት የነበረው። ምንድነህ አንተ ኢትዮጵያዊ ነህ ግን ምንድነህ ላይ ብሔሩን እንዲነግራቸው ነው። ግን ምንም የሚያውቀው ነገር የለም ጋይስ። ደስ አይልም? እንደዚህ አድርገን ነው ልጆቻችንን ማሳደግ ያለብን፣ ነገር ውስጣቸው ክፉ ነገር ሳይገባ ማለት ነው። ግን ቆይ እቤት ውስጥ ጥፋት አጥፍተን ወላጆች እየጮሁ እየመከሩ በመሃል መልስ ስንመልስላቸው ናመታኝ ምናምን ሲሉ ተነስተን ብንመታቸው ምን ይፈጠራል? ታቸው የሚፈጠረው እንታያለ። ከዛ እዚህ ያናየህም ቲክቶክ ላይ መጥተህ ቪዲዮ መስራት አቆማል ያለ እምነታቸው ምን ይፈጠራል? መምታት ጭራሽ እምነታቸውና ከቲክቶክ አይደለም ከምድረ ገጽ ነው የምጠፋው። ኧረ መፈላሰፍ እንዴ ቀልድ እንዴ! የሀበሻ ኮመን ባህሪዎች የመጀመሪያው የሃይማኖት ቻናል 1 እና 2 ቁጥር ላይ ማድረግ የሚያዘልቀን ነው የሚመስለን። ትገባለህ፣ ቻናሎቹን ሰርች ታደርጋለህ። ድር ካንድ ምን ነው ደበረ። ደግሞ የማይጠቅም የምንለው ዕቃ የለም። አሁን ይሄ ከቻፕ ዕቃ ነው አይደለ? ወፍ አይደለም፣ የሻይ ቅጠል ዕቃ ነው። የሚገርም የኦቾሎኒ ዕቃ አይተህ ውስጡ ጨው ሊሆን ይችላል ያለው። ሶስተኛ ደግሞ የሆነ ክፍያ ትራንስፈር ተደርጎልን ማየት እንፈልጋለን፣ ግን ሲያሳዩን ደግሞ ይደብረናል። የሆነ ዕቃ ስገዛ አካውንት ይነግርሃል ምናምን ሞላ አድርገህ ከከፈልክ በኋላ ስታሳየው ማየት ፈልጓል፣ ግን ስላሳየው ገግመ ደግሞ ስላሳየው ይደብረዋል። እንተማመን እንጂ አይነት ኢነርጂ ይሰጣል። በተለይ ራይት ምናምን ሲከፍል እንደ አይነት ነገር በጣም ኮመን ነው። አራተኛው ዝናብ ከዘነበ ሁሉም ኤሌክትሮኒክስ መዘጋት አለበት። ቲቪ በለው፣ ስልክ በለው፣ ላፕቶፕ በለው መዘጋት አለበት። ለምን የልብስ ማሽን ለምን ስቶቭ አይሆንም? መብረቅ ይስባል፣ ዝጋው ትባላለህ፣ ዝግት። ግን ተመሳሳይ የሆነ ነገር አለን። ልክ እንደ ናይንቲንስ ማለት ናይንቲንስ ጨዋታው አንድ አይነት ነበር፣ ወሬዎቹ አንድ አይነት ነበር። ኤቭሪዌር አዲስ አበባም ላይ ክፍለ ሀገር ብትሄዱ ተመሳሳይ ነው። የልጆቹ ባህሪ ሳይቀር የወላጆቹ ባህሪ ሳይቀር በቃ ይሄ ቁጣቸው፣ አገራረፋቸው ኤቭሪቲንግ ተመሳሳይ ነውና ስቲል እንደ ሀበሻ ደግሞ የሚያመሳስሉ ነገሮች ይኖራሉ። ኧረ እኔ በጣም ተመችቶኛል በእውነት ስፔሻሊ ዝጓት ፓርት በቃ ጠብ ሲያደርግ በቃ መቶ መብረቅ ድብልቅ የሚያደርገን ስለሚመስለን ከአንዳንድ ሮጠ ነው የምንዘጋው። እነሱ የነገሩን በቃ አሁን ፎቢያ ሆኖብናል። ቲቪ እና ዝናብ ምናምን አሁን ፎቢያ ሆኖበታል የዛ ህዝብ። ናይንቲንስ ላይ ከነበረ በተለይ ከአንዳንድ ቲቪ ተከፍተው ከሆነ ዝናብ እየዘነበ ተረክ አድርገን መዝጋት ነው በቃ። እሺ በእንግሊዝኛ አወራለሁ ትመለሳለህ። እንዴት ነህ በለኝ እስኪ። እዚህ ቤተሰብ እንዴት ነው? አይዞህ ቤተሰብ ፋሚሊ። ስለዚህ ቤተሰብ እንዴት ነው በለኝ። ፋሚሊ how are you? ፋሚሊ how are you ብሏል። አሪፍ በጣም ናፍቀኸኛል በለኝ። ፋሚሊ I love you ፋሚሊ I love you okay sorry ፋሚሊ I love you አንበሳ በነገራችን ላይ በለኝ። ተው እንጂ
ናይስ ኦኬ። ይሄ ማለት ጋይስ በጣም ጓደኛዬ ነውና ከእሱ ጋር ቪዲዮ እንስራላችሁ ወይ? እሱን ካስቻልኩት የእውነት ታምናላችሁ ወይ? እጂ ቀላል ንገሩኝ። ባስማት ካልሆነ በስተቀር ነገሩ ይችላል እንዴ? እንዴት ነው ማይችለው? ይችላል፣ በደንብ ይችላል። በእውነት እንኳን ገና ቢሆን ማለት ቶሎ መልመድ የማይችል ቢሆን እንኳን አቢ ባንተ ብቃት አንጠራጠርም። ጎበዝ ነህ። በቃ በጣም ብዙ ሰው ቀይራል። እንግሊዝኛ ላይ የምትሰራው ነገር ኦ ማይ ጋድ በጣም የሚበረታታ ነገር ነው። በርታ። የአሁን ዘመን ልጆች ምግብ አበላል። ኧረ እውነቱን ነው። ወይኔ እንዴት እንደሚሆኑ my god. እውነቱን እኮ ነው። በእውነት ስኬት ነው ያደረጉት። Oh my god. ለኛ ሁላ የሚበሉ እኮ ነው የሚመስለው። እግዚአብሔርን በየቤታችሁ መቼም የራሳችሁ ልጅ ባይሆን እንኳን የወንድሞቻችሁ ልጅ ጎረቤት ልጅ ምን ታያላችሁ? በቃ ለእናት ለአባት የሚበሉ ሁላ የሚበሉ አልበላልሽም ሁላ ሊሉ ይችላሉ። እንደዚህ ሆኖም ከበሉ ተመስገን ነው። እንዲህ የሚያረጋቸው እኮ ነው የሚያሳጣቸው። ጋይስ እንዲህ እየተጨፈረ እየተደነሰ እኮ ነው የሚበለው የዛሬ ልጅ። ይችማ ቀላላት ምን አላት? በፊት ነው እንጂ ትበላለህ አትበላ ካልክ ገና አልበላም ለማለት ማለት ካልክ ገና ላጥ ተደርጎ እቃው ወስዶ ቁጭ ይደረጋል። አንተም አትልም። የሰጡህን ነው ጥርቅ አድርገህ የምትበላው። የምን እንደዚህ መቀናጣት? አሁን እኮ ነው እንደዚህ አይነት ነገር የመጣው። ድሮማ ኖ ላይ እንደነገርኳችሁ እንግዲህ ጃኒ እና አዶናይ ተለያይተናል ብለው ሁለቱም ተመሳሳይ አይነት ይዘት ያለው ስቶሪ አድርገው ነበረ እና በዛ ብዙ ሰው የተለያዩ መስሎ አስቧል። ግን አክቹሊ ማጆሪቲው ውሸታቸውን ፌክ እንደሆነ ያውቃል። እኔም ፐርሰናሊ ምንም ከአንዳንድ እንዳየሁት ነው ያወቅኩት። አይ ቲንክ እና ብዙ ሰው ቪዲዮ እየሰራ ነበረ። ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። አይደለም ማውጣት ስላለብኝ ነው ማለት እዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። ጭራሽ በ3 ቀን ድረሳችሁ ብዬ ነው። በዚህ 3 ቀን ውስጥ ሽማግሌ ይልካል። ሁለተኛ ነገር ሊሆን ይችላል ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። እንደዛ ነው። እንደተረጠርከው ሊሆን እንደሚችል ሁላችንም ገምተናል። እኔም ካንተ ሳይድ ነኝ። ብዙ እነ ቤታዩም ብለዋል። ጃዬና አዶናይ አልተጣሉም። እንድታስቡ በቤታዬ አመለካከት አልተጣሉም። ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። እነሱ የተሸወዱት በምንድን ነው? እኛ ቆቅነን አንረሳም። ጃዬ አንረሳም። እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ ቁጭ አርጎ አስቀምጦታልና አይረሳም። ፕራንክ ነው። አትለያዩም ውዴ፣ አትለያዩም። ስንት ነገር ያሳለፋችሁት እንዴት ተብሎ ስንቱ ምላስ የገባችሁት ዝም ብሎ መለያየት አለ እንዴ? አትለያዩም። ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ ከራሱ ትዳር በላይ ከራሱ ልጅ በላይ ከራሱ ኑሮ በላይ የሚያበስረው የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁ ጃኒና እዚህ ጋር ግን አንድ ቅር ያለኝ ነገር ምንድነው? ላይክ በጣም ሪስፔክት አድርጓችሁ ፎሎ የሚያደርጋችሁ ሰው አለ፣ የሚወዳችሁ ሰው የሚያከብራችሁ አለ እና ሶሻል ሚዲያ ላይ ከነሱ ደግሞ ኤክስፔክት የሚደረጋል። አንዳንዴ ትረስት የሚባል ነገር አለ፣ ሪስፔክት የሚባል ነገር አለ። ገባችሁ? እና እንደዚህ ለሰርፕራይዝ ብሎ ስቶሪ አድርጎ ሁለቱም በቃ ተለያይተናል ተጣልተናል ምናምን እርስ በራሳቸው ሰርፕራይዝ ይደራረጉበት። ሰውን ሰርፕራይዝ አያደርጉም ማለት ለሰው ከሆነ ነገር የሚያደርጉት ህዝቡን ሰርፕራይዝ እያደረጉ ነው። ግን እርስ በራሳቸው ነው ሰርፕራይዝ የሚደራረጉት።
ሶ በጣም የደበረው ሰው ብዙ ሰው አለ አክቹሊ ማለት ደስ የማይል ነገር ነው። ተለያይተናል ብሎ ለሚያከብራችሁ ለሚወዳችሁ ሰው ሰርፕራይዝ መሆኑ ትንሽ ይደብራል እያሉ ነው። አረብ ሀገር ተቀምጠው ማዳም ቤት ተቀምጠው ሰው ቤት ተቀምጠው የሰው ቤት ጥገኛ ሆነው በእናንተ ፍቅር አብደው የእናንተ መጣላት የእናንተ የሆነ ነገር ያስለቅሳቸዋል። ከእናንተ ሲሰሙ ለነሱ እንኳን ሪስፔክት የላችሁ፣ ለነሱ ሪስፔክት የላችሁ። ከዛሬ እንዳያልፍ ከዛሬ ካለፈ በጣም ነው ኦዲየንሶቻችሁ ነው የምትነቁት። በነገራችን እኔ በጣም የገረመኝ ጋይስ ቲክቶክ ስክሮል ሳደርግ የሚያለቅሱ አሉ የማዳም ቅመሞች ጋይስ ተለያይተው አንዷ ፌንት አደረኩ ትላለች፣ አንዷ ደግሞ ያለሁበትን አላቅምናም ያሉ ያለቀሱ ሶሻል ሚዲያ ላይ በመጀመሪያ ደረጃ ማለት ነው። እኛ ግን እውነት እንደው ከዚህ በላይ የሚያሳስብ ህይወት የለንም። ከዚህ በላይ የሚያስጨንቀን ነገር የለም እንዴ? ግነት እኔ ብቻ ነኝ እንዴ ላሉ እውነት ለመናገር አንዳንዴ ማለት ነው። እና በጣም እስከ ማልቀስ ምናምን ደስ አይልም፣ እውነት ደስ አይልም። እኔ በራሴ በጣም ነው ያፈርኩት ምናምን። ምክንያቱም አንደኛ ውሸት እንደሆነ እናውቃለን። በቃ እነዚህን ሰዎች ግን ውሸት ነው ብሎ ማስረዳት ራሱ ይደብራል። አሁን ምንም ሊረዱ የሚችሉ ራሱ አይመስለኝም በዚህ ልክ የሚያለቅሱ ከሆነ ማለት ነው። ውሸት እንደሆነ እያወቀን ምናምን ነገር ላይክ እንደዚህ ብለው መጥተው ነገር ሄደው ሰርፕራይዝ ሊደራረጉ ምናምን አይነት ነገር አረን ነው እንግዲህ እንደ የሰው አመለካከት ይለያያል። ብቻ ግን በጣም ያስቆጣቸው እግዚአብሔርን በጣም ደግሞ የደበራቸው አሉ። በቃ ለኑሯችሁ ማልቀስ ያቃታችሁ ሰዎች ሰው ህይወቱን መምራት ሲያቅተው ዝም ብሎ አቴንሽን ሲከር የሆነ ህብረተሰብ የሆነ ድራማ ይዞባችሁ ሲመጣ የሀገር ጮማ ራስ እንዴት አስጠላችሁኝ። አሁንስ ምን አባሽ እኔ ስለይ ሰቅሰቅ ብለሽ አታለቅሽም የነበረ ልጆች ተበተኑ። በጣም ያሳዝናል። ብላችሁ አታለቅሱ። የአንዱን ስትንዱ የአንዱን ስትክቡ ነው የምትገኙት እዚህ ጋር። እኔ ከእንትና ጋር በቃ ደስተኛ ነኝ ስልሽ የሆነ ሰዓት ደግሞ ይለያያሉ እያልሽ ለእኔ እንደ ስለት ትጠብቅኛለሽ ቁጭ ብለሽ ስለት እንደሚያስገባ ሰው እንደው አታፍሩም? ሆነስትሊ ስፒኪንግ እኔ ፐርሰናሊ ማንንም እንትን ለማለት ሳይሆን ከዚህም በላይ የሚያሳስበን ነገር አለ። ሰው ህይወት ውስጥ ለኛ ኢንቮልቭ እናደርጋለን። በቃ ሁሉ ነገራችን ገብቷል ጋይስ፣ በቃ ስራችን ሆኗል እንጂ ይሄ አንደኛ ቢግ ዲል አይደለም። ሲቀጥል ደግሞ የውሸት እንደሆነ እያወቀን ምናምንና ፋይናሊ ምንድነው ለማንኛውም ሰርፕራይዝ ለመደራረግ ስላሰቡ ዱባይ ይሄዳሉ ሁለቱም። እዛ ሰርፕራይዝ ሊደራረጉ ነው። በቃ አሜሪካን ይሄዳሉ፣ ይዝናናሉ ጋይስ። ስለዛ ነው ፋሚሊዎች እንግዲህ ቪዲዮዎቹ እስካሁን ያያችኋቸው ነበሩ። አሪፍ ነገር እንደነበሩ ምንም ጥያቄ የለውም። እንደተመቻችሁ ለእናንተ ተጨነቄ ቆንጆ ነው ብዬ ያሰብኩትን ስለሆነ መርጬ የማመጣው። ከእናንተ የሚጠበቀው ግን አሁንም ፕሊዝ ቤተሰብ ያልሆናችሁ የቀይ የደውሏን ምልክት እየነካችሁ ሰብስክራይብ በማድረግ ቤቱን መቀላቀል ነው። ቪዲዮዎቹን እስከ መጨረሻ እያያችሁ ደግሞ ሀሳብ አስተያየትም ስጡ። ከተመቻችሁ ደግሞ ላይክ አድርጉ። ኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። ወዳችኋለሁ።